ስምህ አዶናይ ነው ብለኛል። የስምህን ትርጉም ታውቃለህ? አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት ነው። በእንግሊዘኛ ደግሞ ማይ ሎርድ ይሉታል። የሁሉ ኃይል ባለቤት የሆነውን እግዚአብሔርን መውደድ መከተል። በነገራችን ይህንን ስም ከመጥራታቸው በፊት አይሁዳውያን ብዙ ጊዜ እጃቸውን ይታጠባሉ። በጣም ስሙን ስለሚፈሩ በጣም ያከብሩታል። አዶናይ የሚለውን ስም በጣም ይፈሩታል። የምትደግፋቸው የምታነቃቃቸው ሰዎች ሊኖሩ ይችላሉ። ስፒሪቹዋሊ ደግሞ አንተን የሚያነቃቁ የሚደግፉ ሰዎች ያስፈልጋል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሞኝ ነገር መረጠ ማለት ወደ ዘመናዊ ቋንቋ ብናመጣ ሰገጠ ማለት ነው። እውቀት አለን ብሎ የሚያምኑትን ሼም ለማስያዝ ምኖችን መረጠ? ሰገጤ ባይዘዳንዳለኝ ስግጥ ፍምስ የሚ ቴንክ ዩ ወርድ ኦፍ ጋድ መጽሐፍ ቅዱስ። እሺ ቴንክ ዩ ሶ ማች አመሰግናለሁ። ሁሉ ነገር ያለው እዚህ ውስጥ ቴንክ ዩ ያንተ ነገር ፋውንዴሽኑም ያለው እዚህ ውስጥ ቴንክ ዩ ሶ ማች ታስበው ሁሉ የሚያሳከው ተናሪካ ቴንክ ዩ ሶ ማች የትልቅ ሰፖርት አመሰግናለሁ። ተባረክ። ቴንክ ዩ አሜን። ቴንክ ዩ እሺ እሺ ያረክስ ነበር ቴንክ ዩ ብራው እሺ ተከተለው ቴንክ ዩ ጎድ ብለስ አመሰግናለሁ። ቴንክ ዩ ሶ ማች አሜን። በመምጣታችሁ ደግሞ ደስ ብሎኛል። እኔ ላበረታታ እፈልጋለሁ። አዶናይ በርትተህ ቀጥል ይሄንን ስራ። ቴንክ ዩ ሶ ማች አመሰግናለሁ። እንደውም ከዚህ በኋላ አዶናይ ፋውንዴሽን መፈጠር አለ። አይገርምህም? ኦኬ አዶናይ ፋውንዴሽን ስትል ማለት ነው ከ3 ዓመት በፊት ካናዳ ያለው ሊቪንግ ሩም አለ አይደለ? ግድግዳዬ ላይ ጽፌያለሁ። ሁሌም እጽፋለሁ መሆን የምፈልገው ነገር። ከዛ ከነሱ ሁሉ ምን ይላል መሰለህ? አዶናይ ፋውንዴሽን ይላል። አግኝቻለሁ። ታዲያ 25000 አረጋውያን እና 25000 ህፃናት ማለት ነው ብዬ ጻፍኩት ዓላማ አለ። አሁን እንደዛ ብለህ ስጠራው እሱ ትዝ ስላለኝ ነው የነገርኩህ። እና ቀድሜ እጽፋለሁ የሆነ ነገር ከመሆኑ በፊት እጽፈዋለሁ። በክርስቶስ ሁሉ ስለሚቻል አዶናይ ፋውንዴሽን መሬት ላይ ሰርተ ታሳያለህ። ታዲያስ ያልከፈልከው ዕዳ እያለ አንዳንድ ጊዜ የሰዎችን ዕዳ እንድትከፍል ያስገድዳል። ያንተ ነገር ፊት ለፊት ላይ ተደቅኖ እያለ ኖ ያንተን አቆይና የሱን ፍታ ይላል። ሰዎች ይህንን አንደርስታንድ አያደርጉም። ሰዎችን አግዞ ማቆም ጉዳይ የመኖርና ያለመኖር ጉዳይ ሳይሆን አንተ ውስጥ የተፈጠረ የተፈጥሮ ስጦታ ነው። ጋይስ ዛሬ ዲቻ ቦይስን ሰርፕራይዝ አረግኳቸው። ማሙሼና ንጉሴ እዩ ጩፋ በጣም እንደሚወዱትና እንደሚከታተሉት ነግረውኝ ነበረና ሰርፕራይዝ እንደማደርጋቸው ቃል ገብቼላቸው ነበረ። የእዩ ጩፋ ጽሕፈት ቤት ደግሞ ያ ፖስት ያልኩትን ቪዲዮ